ፖስት ፓርተም ቴራፒ ነው ወሰድኩ የሚገኘው። እኔ ግንዛቤው አልነበረኝም ስለ አይምሮ ጤና ሲባል የሚመስለኝ ሰው ታሞ በቃ ጨርቁን ጥሎ በቃ የተለየ ነገር ሰው ካልተማታ ወይም ሰዎች ላይ አደጋ ካላደረሰ ወይም ደግሞ ታሞ ካልተኛ በቃ እንደዛ ካልሆነ በስተቀር መታከም አለበት ብዬ አላምንም ነበር። ግን እንደዛ አይደለም፣ እውነታው እንደዛ አይደለም። እኔም ወደዚህ ልመጣ አልችልም ነበር። አጋጣሚ እሷን ስለምቀርባት ነው እንዳልኳችሁ የመጣሁት። ከመጣሁ በኋላ ግን በጣም የምናስበው እና የሆነው ነገር በጣም ትልቅ ልዩነት ነበር። ምን አይነት እናት መሆን አለብኝ? ስራዬ ላይስ ምን ነገር ማድረግ አለብኝ? ዝም ብሎ ማንኛውም ሰው መውሰድ ይኖርበት አይኖርበት የሚል ሀሳብ አልነበረኝም። ግን በጣም አስፈላጊ ነው። ይህን ቴራፒ ከመውሰዴ በፊት የነበረኝና ከወሰድኩ በኋላ ሙሉ ለሙሉ የተለየ አመለካከት ያለኝ ለሙያው ማለት ነው። ራሴ ላይ ብዙ የማላቃቸው ወስድ ያገኘኋቸው በጣም ብዙ ጠቃሚ ነገሮችን አግኝቻለሁ። ስለዚህ ማንኛውም ሰው መውሰድ እንዳለበት በደንብ ተረድቻለሁ ማለት ግለሰብ ብቻ አይደለም እንደ ሀገር አዌርነሱ በደንብ መፈጠር አለበት ብዬ አስባለሁና ፌዝ ነው የሚመስለው ሁሉም ሰው እንትን ሲል ይሄን ነገር እንደ ቀልድ ነው በቃ ስለ አይምሮ ጤና ምናምን ከጓደኞች ጋር ሲነሳ እንዴ አበደ እንዴ ቴራፒ ይወስኑ ከተባሉ እንዴ አበደ እንዴ ምናምን በተወሰነ አጋጣሚ ይሄንን ሐሳብ ከጓደኞቼ ጋር ለማውራት ሞክሬ ነበርና መጀመሪያ አካባቢ የሰጡኝ አስተያየት ቀልድ ነው ፌዝ የተሞላበት ነበር። እኔ ግን በሷም እርዳታ እኔም ደግሞ ቴራፒውን በመውሰዴ ይሄንን ነገር የነሱንም ሐሳብ ማስቀየር ችያለሁ ማለት ነው። አንዲት እናት ብቻ አይደለችም ይሄን ቴራፒ መውሰድ ያለባት ቤተሰብ ነው፣ ልጅ የምንፈጥርናል። ስለዚህ የቤተሰብ አባል አባት ሊሆን ይችላል። ልጆቻችንን እንዴት ነው የምናሳድገው? እኛ በምን አይነት ቤተሰብ አድገን ነው ስለ ቴራፒ አመለካከታችን እንደዚህ የሆነው? ስለ አይምሮ ጤና አገልግሎት በቂ እውቀት እንዲኖራቸው የልጅ የሚያሳድግ ሰው በሙሉ ይሄንን ቴራፒ መውሰድ አለበት ብዬ አስባለሁ።